በ1670 የተመሰረተው ከ80 በላይ ስቶሮች ካናዳ ላይ ያለው እንዲሁም ካናዳ ላይ በቀደምትነቱ የሚታወቀው ካምፓኒ ሃንሰን ቤ ወይም ደቤ ሊዘጋ ነው ክሎዚንግ ስቶር አለን ብለው ወሬ ሰምቼ እኔ ደግሞ ለቤተሰቦቼ ለምን አልነግራቸውም ብዬ መጥቻለሁ። እናንተ ደግሞ ከኔ ጋር ከቆያችሁ ገብተን ምን እንዳላቸው ሴል እናያለን። እንዴት ነው ዲስካውንት ሲደረገው የሚለውን እናያለን። እናንተ ጋር የሚጠበቀው ምንድነው? ተረጋጋ ቆየት ብቻ ነው። ስለዚህ እንገባለን። ወደ ውስጥ ያለውን ነገር አሳያችኋለሁ። ከቤት ዕቃ ጀምሬ ልብስ፣ ቦርሳዎች አሳያችኋለሁ። ቆንጆ ሴል ነው ያልኩት ግን እናሳያችኋለሁ። ከዛ እናንተ ለታችሁ ትገዛላችሁ ወይም ደግሞ አይ ብዙ ሴል የለውም ካላችሁ ደግሞ ትተውታላችሁ ማለት ነው። እሺ ወደ ውስጥ የሚዜት ነገር መጀመሪያ ከቤት ነው የምጀምረው። ከቤት ዕቃ ብዬ ቤት ዕቃ ጋር መጥቻለሁ። ልብስ ምናምን ወደ ታች ነው ያለው። መጀመሪያ የቤት ዕቃ ላሳያችሁና ከዛ ወደዛ ያለው እንሄዳለን። እንደማየው ከረቀት እንግዲህ 20-40% አለ። የትኛው ነው አሪፍ ዕቃዎቹ አሳያችኋለሁ። የቤት ዕቃ ላይ ብዙ ዲስካውንት አላረጉም መሰለኝ። ብዙ ዲስካውንት አላየሁም። እዚህ ጋር ሳህኖች አሉ፣ ሴት ሳህኖች አሁን 40% ኦፍ ነው ያለው። እነዚህ እንግዲህ አሁን በጣም ያማምራሉ እቃዎቹ ናቸው ግን እስማ በጣም ነው የሚያምረው። ግን ምንድነው ፕራይሳቸው is like ናቸው። መክተፊያዎች አሉ። እነዚህ መክተፊያ ሁሉም 25% ዲስካውንት ነው። አሁን ይሄ 48 ፒስ ነው ያለው ማለት ነው። እንደምታዩት ኩባያ ያለው 8 ነው ሁሉም ያለው 8 ኩባያ 8 ወጥ ማውጫዎች የሻይ የሾርባ እነዚህ ሁሉ 8 አሉት። 48 ፒስ ነው አንድ ላይ። አሁን ይሄ ስንት ፐርሰንት መሰላችሁት? ሴል ላይ ነው ያለው 248 አለ። ሬጉላር ፕራይሱ 800 ነበር ማለት ነው። ይሄ በጣም ፌር ነው ያው እንደ ተባለው ማለት ነው። ያው ኳሊቲያቸው ለነገሩ በኳሊቲ አይታሙም። ቆንጆ እቃ ነው የሚይዙት። እነዚህ አሁን እንዳልኳችሁ ያቸው እነዚህ ሁሉ ማለት ነው እዚህ ስዕሉ ላይ የምታያቸው ሁሉ እነዚህ ሁሉ በ249 በ250 ብር ማለት ነው። ስለዚህ ፌር ነው ይሄ። አሁን አንድ አግኝተናል ቆንጆ። እነዚህም 25% ኦፍ ነው ያለው። ሴል ያሉት 25% ብቻ ናቸው። የተለያዩ ብራንዶች ናቸው ድስቶቹ። እዚህ አለ እዚህም አለ። ፕራይሳቸው ሁሉም ይለያያል። አሁን ብዙዎቹ አሁን እዚህ ጋር ያሉት እንዳለ 199 ሚለው ይሄ ማለት ነው 199። አሁን እቺ ቀዩ አዲስ 199 ብር ነው። ስለዚህ ብዙ ሴል የለውም። ድስቶቹ ላይ ሁሉም ላይ ብዙ ሴል አላየሁኝም። 25% ነው ብዙ ነው የሚለው። ያማምረቃላቸው እውነት ነው ግን ብዙ ሴል አላወጡም። የኪችን ላይ ሜቢ ግን እስከ ጁን 20 እስከ ጁን 15 ነው የሚቆየው ማለት ነው። ስለዚህ እስከ ጁን 50 ድረስ ብዙ ሴሎችን ስለሚያወጡ እየመጣችሁ ቼክ ማድረግ ትችላላችሁ ማለት ነው። እስካሁን እኔ ቦርሳ ጋር መጥቻለሁ። ቦርሳና ጫማ እንዲሁም ልብስ ያለበት ቦታ መጥቻለሁ። ያለውን ሴል አሳያችኋለሁ። ሰው እንዳለ እዚህ ነው። በነገራችን ላይ ያው እዚህ ሰው ብዙ ቪዲዮ መግባት ስለሆነ ብዙ አላስገባም እንጂ ሰው እዚህ ያለው እዚህ ነው። የቤት ዕቃ ጋር ብዙ ርካሽ ስላላገኘሁኝ ወደዚህ ቦርድ ይሻላል ብዬ መጥቻለሁ። እዚህ እንደምታዩት የቦርሳዎቹ እንግዲህ 25 ነው እዚህ ጋር ያለው። አሁን ይሄ ያልተለመደ ብራንዶች ናቸው። ብዙ ፍሬንች ኮኔክሽን ነው የሚለው። ፍሬንች ኮኔክሽን የሚል ሌዘር አይደለም። እስቲ አይ ብዙ አይደለም። እስቲ ወደ ሌላ ላሳያችሁ። ገስ አለ እዚህ። አሁን ገስ 40% ኦፍ ወጥቷል ማለት ነው። ገስ 40% ኦፍ ወጥቷል። እስቲ ስንት አለ? ድሮ ስንት ነበር? አሁን ስንት አለ? ድሮ ይሄ አሁን 135 ነበር። አሁን 94 ወጥቷል ማለት ነው። ስለዚህ የ40% ዲስካውንት አድርጓል ማለት ነው። በዚህ ደግሞ ኬልቪን ክሌን አለ። ኬልቪን ክሌን ይሄም 50% ዲስካውንት ነው። ያሁን ይሁት 238 ብር ነበረ። አሁን ስንት አለ መሰላችሁ? አርጌ ላሳያችሁ ልጅ ነው። ይሄ ስንት አለ መሰላችሁ? አሁን 119 አለ። የ100 ብር ልዩነት እውነት ቆንጆ አለ። አሁን እቺ 100 ዲስካውንት አላት ማለት ነው። በዚህ ደግሞ ፒንኮች አሉ። ወይ እዚች ያትቺ አታምራ
ፒንክ ነገር ስለምወድ ነው እኔ። እቺ አሁን ስንት አለች መሰላችሁ? ዋው እቺ አሁን $26 አለች። ቆንጆ ነች። $26 ቆንጆ ነች። በጣም ታምራለች ራሱ። ቻናል ታወቀች ብራንድ ነች። አይደለም እንደሆነች ያቺ ፒንክ ነች። እቺ አሁን 178 ነበረ 71 ብር አለ። $71 ፌር ነው ግን ትንሽ እንትኑ አይሰራም መሰለኝ። አለ የሚያማምር። እናንተ ብቻ ትዕግስት አድርጎ መፈለግ ነው። ድጋሚ ደግሞ እስከ ጁን 15 ስለሚቆይ እስከ ጁን 15 ስለሚቆይ አሁን 2025 ማለት ነው። እስከዛ ድረስ እየመጣችሁ በቀኑ በደረሰ ቁጥር የበለጠ እየረከሰ ይሄዳል። ስለዚህ እዛ ሰዓት አሁን ዛሬ የመጣሁት ገና የመጀመሪያ ቀኑ ነው። ስለዚህ ብዙ አልጠብቅም እንትን ዲስካውንት ሊሆን ማለት ነው። ደግሞ እንደዚህ ኬልቪን ክሌኖች እንደዚህ ታስረዋል ሁሉ 25% ዲስካውንት ነው ያለው። ብዙ የለውም ማለት ነው። 188 አለ 25% ዲስካውንት አለው። 25 እና 15% ዲስካውንት ነው የሚሉት እነዚህ እንዳለ። ሰው በጣም ብዙ ነው ያለው። ጃኬቶች፣ የተለያዩ ነገሮችን አሳያቸዋለሁኝ። አሁን እዚህኛው ብዙ የለም፣ ዲስካውንት አላገኘሁም። ሻርፖች ደግሞ አሉ። ዋው ሻርፑ ሲያምር በስንት ነው? በ25 ብር። ሲያምር ኳሊቲ ልነግራችሁ አልችልም። ሲያምር ማርያም በጣም ነው የሚያምረው። ኳሊቲው እንዴት እንደሚያምር ያውን $25 አለ። ለከለር ይሆናል በስታይል አድርጎ። እነዚህ እንዳለ የተለያዩ ናቸው። እነሱ እንዳለ $25 አሉ ማለት ነው። እት ባዶ ሆኗል። እኛ የመጣነው ከሰዓት ነው። ኦልሞስት ሊዘጋ ነው አሁን። ግን እት ጫማዎቹ እዛ የነበሩ ጫማዎቹ ነው ያቸው አርታቸው ብዙ ሴል ነበራቸው ማለት 25% ነው። ግን ያው ፈልገው ጫማ ስለሆነ ብድግ አድርጎታል ማለት ነው። እኛ ስንመጣ ከሰዓት ነው። እነዚህ ብራንድ ጫማዎች ስለሆነ ብዙ እንትን አለው ወይ አንስተውታል። ኦልሞስት አልቋል። በልተናው 25% ዲስካውንት ነው። እት እንደዚህ ነው አሁን እድሜያችሁ ከ30 በላይ ሲያልፍ እንደሱ ማድሚገር ነው የሚለው። ያው ስንት አለ መሰላችሁ? $80 አለ። 25% አለው ኦፍ። ስለዚህ ፌር ጫማቸው ቆንጆ ነው። እውነት ለመናገር ፌር የሆነ ዋጋ ነው። ያቺ ታምር ያቺ እንደዚህ አይነት ጫማ ለሚወድ ሰው እዚህ ደግሞ 60% ኦፍ አለ። ያቸው እነዚህ እንዳለ ክሊራንስ ናቸው። አሁን ይሄ እንዳለ ክሊራንስ ተብሎ 69 ብር። ይሄንን ደግሞ 100 ምናምን ብር 169 ብር አይደል? ያው ጫማ ክሊራንስ ስለሚወጡት ያው ብዙውን አልሸጥም ያሉ ናቸው። ግን ቆንጆ ነው። 60% ኦፍ አላቸው እንዳለ ማለት ነው። ቦርሳዎቹ ላይ ብዙ ዲስካውንት አላየሁም። 25% ብቻ ነው ዲስካውንት ያደረጉት። ያው ኦንላይንም ስለሚሸጡትኝ ብዙ ላያወጡት ይችላል። ዲስካውንት ያው እንዳልኳቸው ኦንላይን ላይ ስለሚሸጡት ብዙ ችግር የለውም። እሱኛውን ኦንላይን ያወጡታል። አሁን እዚህ ያለው ብዙን ማርክ ያልሆኑ ናቸው። ማርክ የሆኑ ሆኖ ግን ቆንጆ ነገር ታገኛላችሁ። እመኑኝ፣ ኑና የሰው ምርጫ ስለሚለያይ የምትፈልጉትና ቆንጆ ነገር ታገኛላችሁ። እንደምታዩትኝ ታች ወርጃለሁኝ እና እዚች ጋር የምታያት ስቲች ሸሚዝ ስንት እንደሆነች እናያትኝ። ዋጋው እዚህ ጋር ቀደውታል። አይ ዶንት ኖ ዋይ ግን 50% 15% ዲስካውንት አለው ማለት ነው። ፕራይሶቻቸው አላየውም ያለው 145 ይላል ግን 15% ኦፍ ነው ማለት ነው። በዚህ እንደምታያቸው የስዊሚንግ ፓንቶች፣ ጃኬቶች በዛሉ። በዚህ ደግሞ ሱሪዎች እና የተለያዩ አለ። ብዙውን ቤቱን እንደምታዩት ክሎዚንግ ስቶር እና እንዲሁም ደግሞ 50% ከ15 እስከ 40% ዲስካውንት አለው ይላል ማለት ነው። እንደምታዩትኝ ይኸውላችሁ ሁሉም ግን ከ15 እስከ 40% ነው። ልብሶቹ ላይ እንደማየው ከሆነ ብዙዎቹ 15% ኦፍ ናቸው የሴቶች ማለት ነው። ስለዚህ እስኪ የሆነ ነገር ካገኘን እንፈልጋለን። ከኔ ጋር ቆዩ። መጥቻለሁ። ጃኬቶቹ ጋር ያለው 15% ዲስካውንት ነው። በጣም ቆንጆ ነው። ያው የዘቤ ቃል ነገር የታወቀ ነው። አሁን ይሄ 248 ብር ነበረ። ስንት አለ መሰላችሁ? 148 ብር አለው። ኦልሞስት በቃ የ100 ብር ዲስካውንት ማለት ነው። የ100 ብር ዲስካውንት አለው። ስለዚህ ኢስ ፌር
ጃኬቱ በጣም አንደኛ ነው። ኤክስትራ ላርጅ ነው። ዩት ያምራል። ለዊንተር በተለይ አሪፍ ናቸው። በቃ የሚያማምሩ ጃኬቶች ናቸው ያሉት። ይሄ አሁን የ100 ብር ዲስካውንት ነው ያለው። እንግዲህ ገስ ነው ያው ማርክ ነው። በዚህ ደግሞ የኔ ፌቨራይት ነች። ማይ ፌቨራይት ይሄ የኔ የምወደው አይነት ነው። ይሄ አሁን 230 አለ። ኦ ማይ ጉድነስ ኢትስ ሶ ኤክስፔንሲቭ። 230 አለ። 15% ብቻ ነው ዲስካውንት ያለው። እንዳለ የሚገዙት እቃዎች ዋው ያትቻ ተምሩ ያ ኪዩት ስታምር በጣም ነው የሚያምረው። ዋው እቺ አሁን 248 ብር አለች ማለት ነው። 248 ብር 15% ዲስካውንት አለው። እስቲ ወደዛ እንሄዳለን። የዊንተር ጃኬቶች በተለይ ብዙ ናቸው ያሉት። ዋው ያው እንደሚታወቀው ያው ጽድት ያለ እቃ ነው። የዘቤ እቃ አይደል? የታወቀ ነው። ስለዚህ አሁን የኛው ስንት አለ መሰላችሁ? ዋው ይሄ 379 ይሁት ነው። በእውነት ለመናገር በጣም ዲስካውንት አድርጓል። አሁን 379 አለ በ189 ማለት ነው። ኦልሞስት የ200 ዲስካውንት ማለት ነው። ስለዚህ እስከ ካስገባስም ሲያምር በቃ ይሄማ በእውነት እንትን የለም። በቃ ይሄን ታረጋችሁ ብርድ የሚባል የለም። በጣም ነው የሚያምረው። ይሁት ሲያምር እንደዚህ አድርጋችሁ በቃ ዊንተር በዚች በጣም ነው የሚያምረው። በጣም ነው የሚያዘንጠው። አይ ላቭ ኢት። በጣም ነው የሚያምረው ነው። ፌር ነው ይሄ አሁን የ200 ዲስካውንት እስቱ ማች አይደለም ብዙ ነው በጣም። ስለዚህ ዋጋው ደህና ነው ማለት ነው። አንድ ሌላ ጃኬት ደግሞ ላሳያችሁ። በዚህ የሚያምሩት በማርያም በጣም ነው የሚያምረው። ይሄ አሁን 231 አለ 379 ምናምን ነበር የሚሸጠው። እኔ ትንሽ ጠባኛለች ግን በጣም ነው የሚያምረው። በቃ የሚያዘንጥ ዝንጥ ያለ ጃኬት ነው ይሄ። ይሄ በጣም ነው የሚያምረው። እስቲ 3 ጃኬት እስካሁን አሳይቻችኋለሁ አለሁት። እዚህ ጋር ደግሞ የሌቪስ ጃኬቶች አሉ። ብቻ ታምሩ ያስታምር። ብቻውን ስንት አለች መሰላችሁ? let's see the price. ፕራይሱን የለም እዚህ ጋር ገልጽለውታል። ለምን እንደሆነ አይ ዶንት ኖ ግን ታምራለች። ይሄ ሲያምር ዝንጥ ነው የሚያደርገው ከኋላው ከምኑ በቃች። በጣም ታምራለች። ብቻውን ስንት አለች መሰላችሁ? 99 ብር አለች። ኦልሞስት 15% ዲስካውንት አላት። ፌር ነው። እኔ የምወደው ምንድነው ጽድት ያለ እቃ ነው። በቃ እቃው ጽዳቱ ልነግራችሁ አልችልም። ክርስቶስን እንዴት እንደሚያምር በሌላ ከለር ደግሞ ይሄ በጣም ልክ ነው የሚሆነው። አሁን ይሄ ለኔ ላርጅ ነው ግን በቃ ይጠበኛል ብዬ ነበረ እንትን አይ ሚን ይሰፋኛል ብዬ ነበረ ግን ልክ ነው የሚለው። ሱሪዎች የሚያማምሩ ሱሪዎች 15% ዲስካውንት አለው። ስለዚህ ፌር ነው። ብቻ አሁን ይሄ ሁሉ እውነት በጣም ነው የሚያማምረው። ዩቲ ሌዘሩ ሲያምር ይሄ ሌዘር ሱሪ ይሄም 15% ዲስካውንት ነው ያለው። በዚህ እንደምታዩት ደግሞ ቀሚሶች ናቸው እንዳለ እንደዚህ በዚህ በኩል ያሉትኝ እና ሁሉ በ15% ነው። እስካሁን 15% ነው ያየሁት። 40% ሚል አላየሁኝም። እስቲ ፈልጋለሁኝና 40% ይቱ ጋር እንደሆነ ደግሞ እንትን እላችኋለሁ ማለት ነው። ታምሩ ቀሚሷ ታምራለች። ልጆች ጋር ትንሽ ለውጥ ካለና ካየን ልጆች እንዳለ ጃኬት ሱሪዎች ሁሉም አሁን ይሄ 15% አለ ጃኬት። ስለዚህ ቆንጆ ነው። $80 አለ 5% 15% ሲቀንስ እንደሚሆን ያው ካልኩሌት ማድረግ ነው። ብዙ ቅናሽ የለውም። 15% ስስመቱ ማች አይደል? የወንዶች ነው ይሄ እንዳለ በዚህ በኩል ያለው ሁሉም 15% ነው ያለው። ያው ጊዜ ሲቆይ ሜቢ እየቀነሱ ይመጡ ይሆናል ብለን ተስፋ እናደርጋለን፣ ጊዜው ሲቀርብ ማለት ነው። ለማንኛውም እስከ ጁን 15 ድረስ ነው የሚቆየው። እንትናቸው ጊፍት ካርዳቸው ደግሞ እስከ ኤፕሪል ነው ላይ ነው የሚያልቀው። ስለዚህ ጊፍት ካርድ ያላችሁ ተጠቀሙበት። ሴቶች ደግሞ በዚህ ያለ ይሄው ጅንሶች $35 ያማምራሉ። አሁን ይሄኛው የምታዩት ጥቁሩ 35 ነው ጅንሱ። ስለዚህ ፌር ነው ዋጋው። እዚህም አለ 15% ዲስካውንት አለው ማለት ነው ከዚህ በኋላ ከ35 በኋላ። ስለዚህ ፌር ነው ማለት ነው።
የልጆች ቦታ ነው። ቱታዎች በ15% ዲስካውንት አላቸው። ዋጋው ያው ደህና ነው። አሁን $24 አለ ሙሉን ማለት ነው። አዲስ ለተወለዱ ደግሞ የሚሆን በዚህ ጋር ደግሞ አለ። የህፃናት ገና አዲስ የተወለዱ ናቸው። የነሱም 15% ዲስካውንት አለው። ስለዚህ ፌር ነው። ያው መቶ አይታጣም። የምትፈልጉትን ነገር አታጡም። ፌር የሆነ ፕራይስ አታጡም። ስለዚህ መጎብኘትና መምጣት ጥሩ ነው። ማየት በት ነው። ስለዚህ ቆንጆ ነው። እንደዚህ ደግሞ ይሄ አንድ ነው። ሌሎቹ ደግሞ አሳያችኋለሁኝ። ይሄን እንደነገርኳችሁ ምንም ላይሆን ክሊራንስ ላይ የሚሆን ምንም ቀስ ብላችሁ ፈልጉ። አምጥታችሁ ለኩቲን ካልወደዳችሁ ትተውታላችሁ። አይ አምብኝ ምናምን ብሎ ከመተው አሁን ይሄንን እኔ ክሊራንስ ላይ ነው ያገኘሁት። ቀስ ብዬ ስለፈለኩኝ ማለት ነው። በጣም ነው የሚያምረው። ሞዶ አይነት ሽንሽል ኳሊቲው ልነግራችሁ አልችልም። ስለዚህ ይሄኛው አንደኛው ይሄን ይመስላል። ሁለተኛው ይኸውላችሁ እንደዚህ ትመስላለች። ቻውን ኢዚ ነች። በሰመራው እየመጣ ስለሆነ ኖርማል ትለበሳለች ማለት ነው። እድሜያችን ገፋ ገፋ ሲል ከጉልበት በታች ነው የምንፈልገው ልብስ ምሽ ታያችሁ። ደግሞ የላይ ያው ሹራብ ነች። በጣም የዘቤ ግን እኔ በጣም እውነት እግዚአብሔርን እስካሁን ድረስ ከነካኋቸው እቃዎች ሁሉ እቃዎቻቸው በጣም ነው ደስ የሚለው እንትኑ ኳሊቲ። በቃ ያሁን ሹራቡ እንዴት እንደሚያምር ኳሊቲው በስማ በቃ ሁሉ ጊዜ የምትለብሱት ነው። ይሄ ዝም ብለን ገዝተን አንዴ ሁለቴ ላውንደሪ ሲገባ የሚበላሽ እቃ አይደለም። በቃ እንደዚህ ሁሉ ጊዜ ዝንጥ የሚያረጉ ናቸውና በጣም ያምራል። እኔ ራሴ በጣም ነው የወደድኩት። ይሄንን ስለዚህ ብዙ እቃ ታገኛላችሁ። አሁን እኔ ይሄንን አገኘው። የልጆች ትንሽ ልብስ አግኝቻለሁ። ገና ፈልጋለሁ። ስለዚህ አይዲያ ልስጣችሁ ብዬ ነው ዛሬ መጣሁት። ወደ ሽቶ እንሄዳለን። 6% እንዳላቸው እናያለን። ጆሮ ጌጦችም እንደዛው $15 ነው። 15% ኦፍ ነው ያላቸው። የተለያዩ የሚያማምራላቸው ለየት ያለ ዘነጠ አላቸው። ግን ኦንሊ 15% ነው ዲስካውንት ያላቸው። ስለዚህ ሰዓቶችም እንደዛው ማለት ነው። ሰዓቶቻቸውም እንደዛው ነው። 15% ዲስካውንት ነው። ሁሉም ፋይናል ሴል ስለሆነ ገዝቶ መመለስ ስለማይቻል ተጠንቅቆ መግዛት ያው ግድ ይላል ማለት ነው። ያው ጆለሪ አለ፣ በዚህ አለ። ይኸውልህ በእናታችሁ ዲስካውንት የለም። ፐርፊውም እና ኮስሞቲክስ ላይ እንትን የለም፣ ዲስካውንት የለም። ኤቨሪባዲ ዋዝ ኤክሳይትድ አባውት ዲስ ዋን። ሁሉም ሰው የሚጠይቀው የነበረው ወይኔ ፐርፊውም ወይኔ ኮስሞቲክስ እያለ ነበር። ዲስካውንት የላቸውም ማለት ነው። ስለዚህ እንግዲህ ሶሪ ያው ኤኒዌይስ አንድ ኢንፎርሜሽን አንድ ነገር እንደነገርኳችሁ ተስፋ አደርጋለሁኝ። ሌሎች ግን ሁሉም በቃ እንደነገርኳችሁ በ40% አላየሁም። 15% 15% ግን ብዙዎቹን አይቻለሁኝ እና ብዙዎቹን እንደምታዩት የምትፈልጉትን አታጡም። ኑና እዩ። በተለይ ሀገር ቤት ለመሄድ ሰው አሁን ደግሞ ሰመር እየመጣ ስለሆነ የሚያማምሩ ቀሚሶችን ታያላችሁ። ሰውን እዩት እንዳለ እዚህ ነው ያለው። እቤት አትቀመጡ። ባገዙም ኑና ኢንጆይ አድርጉ። ዝም ብላችሁ እያያችሁ ላለሁ ዛሬ ሸምቻለሁ። የሚያስፈልገኝን ነገር ሸምቼ እየወጣሁ ነው። ፌር የሆነ ዋጋ እንዲሁም ጥሩ ነገር ስላገኘሁኝ እኔ ለልጆቼም ለራሴም ትንሽ ሸመትመት አድርጌያለሁ። እናንተ ደግሞ ተመልሳችሁና ያለውን ነገር ቼክ አድርጉ። የዛሬ ቪዲዮን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ እንገናኛለን። ወዳችኋለሁ።